ሰላም ሰላም ውዶቼ፣ ዛሬ ደግሞ በምስር ሾርባ አሰራር መጥቷል። የሚያስፈልጉ ግብአቶች ካሮት፣ ድንች፣ ሽንኩርትና ነጭ ሽንኩርት ናቸው። ትወዱታላችሁ። ተከታተሉ። እዚህ ጋር እንደሚመለከቱት ድስቱን አግየዋለሁ። ዘይት ጨመርኩበት ውዶቼ። እና ብዙም ጊዜ እኔ ስሰራ ምንም አይነት ምግብ ዘይቱን አግለዋለሁ ማለት ነው። ቀድሜ ጊዜም ይፈጃል። ሽንኩርቱን ቶሎ ይጠበሳል። እዚህ ጋር ሽንኩርቱን ጨመርኩበት። እንደምትመለከቱት በጣም ቀላል እና ጣፋጭ የሆነ የምስር ሾርባ ነው። የሚበቃችሁን ያህል እናንተ መስራት ትችላላችሁ። እኔ አንድ ኩባያ ምስር ነው ያዘጋጀሁት። እዚህ ጋር ነጭ ሽንኩርት ጨምሬበታለሁ። ትልቅ ትልቅ መሆኑ ችግር የለውም ስለምፈጨው ማለት ነው። እና ብዙም ደግሞ አልጠብሰውም። ለምን የሆነ ቃና እንዲኖረው አልፈልግም ማለት ነው። እና በጣም ቀላል ጣፋጭ እና ብትሞክሩት በጣም ትወዱታላችሁ ውዶቼ። እዚህ ጋር እንደምታዩት ካሮት ጨምሬበት ካሮቱ እንደምታዩት እየተጠበሰ ነው። ምንም ነገር ስጨምር ምንም አይነት ያው እንትን እንዳይልብኝ ቃና እንዳይቀይርብኝ ቶሎ ቶሎ አማስለዋለሁ። ቪዲዮ ላይ ስለሆነ ነው እንጂ ቶሎ ቶሎ አማስለዋለሁ ማለት ነው። እዚህ ጋር ድንች ጨምሬያለሁ ውዶቼ። እንደምታዩት ቀላል ጣፋጭ የሆነ የምስር ሾርባ አሰራር ነው ውዶቼ። ሰብስክራይብ እያደረጋችሁ ፕሊዝ አበረታቱኝ። አዲስ ነኝ እና እንደምትመለከቱት ድንቹም ትንሽ ጠበስ እያደረኩት ነው። አሁን የጨመርኩት ደግሞ ቲማቲም ነው። ቲማቲሙንም እንደ ሌላዎቹ እንደጠበስኳቸው እንደዛ አድርጌ ትንሽ ጠበስ አድርገዋለሁ ውዶቼ። በጣም ቀላል ምርጥ የሆነ ሾርባ ነው። ሰሩት፣ ትወዱታላችሁ። ጊዜ ቆጣቢ ነው። ጊዜ አይፈጅም። በጣም በጣም ጣፋጭ የሆነ ሾርባ ነው። እዚህ ጋር እንደምትመለከቱት ድንቹም እንደምፈልገው ሆኖ ተጠብሷል። እዚህ ጋር ቆንጆ በርበሬ እና ከሙን ነው የምጨምረው። በጣም ያው ብዙም ጊዜ ቆንጆ በርበሬ እና ከሙን ለሾርባ ነገሮች በጣም ልዩ ጣዕም ይሰጣሉ። ቴስቱን ያጣፍጥልናል ማለት ነው። እንደምታይ ከለሩ በጣም ነው የሚያምረው። ከለሩ ብቻ አይደለም ሾርባም በዛው ልክ በጣም ነው ጣዕም ያለው ማለት ነው። እዚህ ጋር ከደንኩት ውዶቼ። አሁን የምጨምረው ይሄ ስለተጠበሰልኝ ማለት ነው። አያችሁት? ምንም ከለሩን ሳይቀይር የራሱን ናቹራል ከለር ይዞ እንደዚህ የሚያምር ሆኗል። እዚህ ጋር 2 ማጂ አድርጌያለሁ። ሞር ፓውደሩ ማጂ ቢኖር ደግሞ በጣም ጣዕም አለው። ፓውደሩ ማጂ ስለሌለኝ ነው ይሄንን ያደረኩት እና ጣዕሙ በጣም ለየት ያለ ነው። ከድኛለሁ እዚህ ጋር ውዶቼ። በጣም ቀላል ጣፋጭ የሆነ ሾርባ ነው። እዚህ ጋር 1 ኩባያ ምስር ነበር አጥቤ ያዘጋጀሁት። እንደምታዩት ጨምሬዋለሁ። ጣዕሙ በጣም ለየት ያለ ነው። አጠቃላይ የምመክራችሁ ሞክሩት፣ ጊዜ ይቆጥብላችኋል። እዚህ ጋር የጨመርኩት ምስር አንድ ላይ አደባለቄ የቅመሙንም የሽንኩርት የነጭ ሽንኩርቱን ጣዕም አንድ ላይ እንዲይዝ ሆኗል። እዚህ ጋር ውሃ እየጨመርኩ ነው ውዶቼ። አንድ ብሌንደር ስለማደርገው በእጅ የሚፈጭበት ማሽን ነው ፈጨው እና በጣም ቀላልና ጣፋጭ ነው። ትወዱታላችሁ።
የእውነቴን ነው የምላችሁ። ያው በሚገርም ሁኔታ ሾርባችንን እየደረሰ ነው። እዚህ ጋር በስሏል። እዚህ ጋር ብሌንድ እያደረኩት ነው ውዶች። በጣም ቀላል ነው፣ ጣፋጭ ነው።